በሙሉ ልባችሁ ጸልያችሁ ከልብ ተማጽናችሁ ምልክት ፈልጋችሁ መልሱ ግን ዝምታ ሆኖባችሁ ያውቃል? ምናልባት በጣም የምትወዱትን ነገር አጣችሁ ፈጣሪን ለምን ብላችሁ ጠይቃችሁ ይሆናል። ደክማችሁ ለፍታችሁ አምናችሁ ግን ምንም ያልተለወጠ የመሰላችሁ ጊዜ አለ። ወይም ደግሞ አሁን ባላችሁበት ሁኔታ እምነት ማለት ባዶ ሰማይን እንደመነጋገር ሆኖባችሁ ይሆን? ፈጣሪ ሆይ አለህ ግን ትሰማኛለህ ብላችሁ በሹክሹክታ ጠይቃችሁ ከሆነ ይህን ታሪክ ልታደምጡ ይገባል። ምክንያቱም በአንድ ወቅት ሁሉን ነገር ያጣ አንድ ሰው ነበረ። ጸሎቱ ሁሉ አየር ላይ የቀረ የመሰለው ተስፋ በቆረጠበት ቅጽበት አንድ አትክልተኛ እውነተኛ እምነት ምን እንደሆነ አስተማረው። በዛ የአትክልት ስፍራ የተማረው ትምህርት ደግሞ የእናንተንም ሕይወት ያልተመለሱ ጸሎቶቻችሁንና የዝምታ ወራቶቻችሁን የምታዩበትን መንገድ ለዘላለም ይቀይረዋል። እስከ መጨረሻው አብራችሁን ቆዩ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሁሉም ሰው የሌላውን ደስታና ሐዘን በሚጋራበት አንዲት ጸጥተኛ መንደር ውስጥ ተስፋዬ የተባለ ሰው ይኖር ነበር። ተስፋዬ ሁልጊዜም ቢሆን የእምነት ሰው ነው። በየሳምንቱ ቤተ ክርስቲያን ይሄዳል፣ ጎረቤቶቹን ይረዳል፣ ልጆቹን በበጎነት ያሳድጋል። ለሱ እምነት ማለት እንደ ውል ነበር። ጥሩ ከሆንክ ካመንክና ከጸለይክ ፈጣሪ ይጠብቅሃል የሚል ውል። ነገር ግን ሕይወት እውነተኛ እምነት ከዚህ ፈጽሞ የተለየ መሆኑን ልታስተምረው ተዘጋጅታለች። ሁሉ ነገር የተጀመረው ባለቤቱ ዘነበች በድንገት በጠና ስትታመም ነው። ሐኪሞች በሽታዋን እንኳን ሊለዩት አልቻሉም። ምርመራው ውድ ነው፣ ሕክምናው ማለቂያ የለውም። ሳምንታት አለፉ፣ ዕዳው ግን እየተቆለለ ሄደ። ተስፋዬ በየማለዳው ይጸልያል። ፈጣሪ ሆይ ማራት፣ ሁሉን ነገር በትክክል እያደረግን ነው፣ እባክህ ሁኔታው እንዲባባስ አታድርግ ይላል። ነገር ግን የባለቤቱ ጤንነት አልተሻሻለም። ምልክቶቹ ከበዱ፣ ዕዳውም ጨመረ። ከ6 ወር በኋላ ደግሞ ሌላ መርዶ መጣ። ለ12 ዓመታት በታማኝነት የሰራበት ፋብሪካ ድንገት ተዘጋ። በቃ ገቢ የሚያገኝበት ሥራው በቅጽበት በአንድ ጀንበር ቆመ። አሁን ተስፋዬ ሥራ የለውም። ባለቤቱ ታማለች። የሕክምና ዕዳው ደግሞ አንቆ ይዞታል። አሁንም በበለጠ ተስፋ መቁረጥ ይጸልያል። ፈጣሪ ሆይ ሥራ ፈልጋለሁ፣ ቤተሰቤ በእኔ ላይ ነው የወደቀው፣ አምናለሁ፣ ግን ለምንድነው ይህ ሁሉ የሚሆነው ብሎ ይጠይቃል። ቀናት ወደ ሳምንታት፣ ሳምንታት ወደ ወራት ተቀየሩ። ሥራ ግን የለም። ቁጥብ አድርጎ ያስቀመጠው ጥቂት ገንዘብም አለቀች። እናቱ በድንገት በልብ ድካም አረፉ። መታመማቸውን እንኳን አያውቅም ነበር። ለመጨረሻ ጊዜ ተሰናብቷቸው እንኳን አልቻለም። በዛች ምሽት ተስፋዬ በጓሮ ቆሞ ኮከብ በሌለበት ጨለማ ሰማይ ስር ወደ ላይ ተመለከተ። ሚስቱ ታማለች፣ እናቱ ሞታለች፣ ገንዘቡም አልቋል። ጸሎቱም ሰሚ ያገኘ አይመስልም። መቼም ቢሆን እናገረዋለሁ ብሎ ያላሰበው ቃል ተናገረ። ሁሉንም ነገር በትክክል አድርጌያለሁ፣ አምኜህ ነበር፣ ታምኜህ ነበር፣ ግን አንተ ጥለኸኛል። እምነት ምንም ካልቀየረልኝ ለምን አምንሃለሁ ብሎ እግዚአብሔርን ይጠይቃል። መሬቱ ላይ ተንበረከከ፣ ለጸሎት ሳይሆን በሽንፈት። በቃኝ አለ በሹክሹክታ። ከእንግዲህ ማመን አልችልም አለ። ነገር ግን በውስጡ ያለችው አንዲት ቅንጣት ተስፋ በሚቀጥለው ቀን ወደ አንድ ትልቅ አባት አመራችው። ለምን እምነቱን መተው እንደፈለገ ለሚረዳው ሰው መናገር ፈለገ። በአትክልት ስፍራ የሚሰሩትን አረጋዊ መነኩሴ አባ ቶማስን ለማግኘት ሄደ። አባ ቶማስ ዕድሜያቸው 70 ቢሆንም ሰላማቸው የማይናወጥ ነበር። ተስፋዬ በቁጣና በሕመም እየተንቀጠቀጠ ጠየቃቸው። አባቴ ፈጣሪ አለ? ካለስ ለምን አይረዳኝም? ለምንስ ዝም ይላል ብሎ ጠየቀ። አባ ቶማስ በቀጥታ ተመለከቱት። ተቀመጥ ልጄ አሉት። ተስፋዬ ወንበር ላይ ተዝለፍልፎ ተቀመጠ። ሁሉንም ዘረገፈው። የባለቤቱን በሽታ፣ ሥራ ማጣቱን፣ የእናቱን ሞት፣ መልስ ያጡ ጸሎቶቹን ተናገረ። ሁሉንም ነገር በትክክል አድርጌያለሁ ብሎ ጮኸ። ፈጣሪ ዝም ሲል እኔ ለምን አምናለሁ ብሎ ተናገረ። አባ ቶማስ አልተከራከሩትም። በቀስታ ተነስተው ና እስኪ አንድ ነገር ላሳይህ አሉት። አባ ቶማስ ተስፋዬን ወደ 4 የተለያዩ አነስተኛ የእርሻ ቦታዎች ወሰዱት። እያንዳንዳቸው የተለያዩ ይመስላሉ። መጀመሪያው ቦታ ላይ ቆሙ። አፈሩ ገና የታረሰ ነው። ምንም የሚታይ ነገር የለም።
ከአንድ ሳምንት በፊት እዚህ ቦታ የአበባ ዘሮችን ዘርቼ ነበር አሉት። ምን ይታይሃል? ተስፋዬ ባዶውን አፈር ተመልክቶ ምንም አይታይም፣ አፈር ብቻ ነው አለ። ልክ ነህ አሉት አባ ቶማስ። ባዶ አፈር ግን ምን እየሆነ እንደሆነ ላሳየ። ተንበርክከው አፈሩን በቀስታ ፈገግ አደረጉት። እዚያው ውስጥ አንድ ዘር አብጦ አንዲት ትንሽ ነጭ ስር ማውጣት ጀምሮ ነበር። ተመልከት፣ ዘሩ መለወጥ ጀምሯል። በጨለማ ውስጥ ውሃ እየጠጣ ነው። ሴሎቹ እየተባዙ ነው። ሕይወት ተጀምሯል። ነገር ግን ከላይ ያለውን ብቻ ካየህ ምንም እየሆነ አይደለም ትላለህ። ዘሩ የሞተ ይመስላል፣ ግን አልሞተም ልጄ። በጨለማ ውስጥ እየሰራ ነው። ወደ ሁለተኛው ቦታ ሄዱ። እዚህ ጋር ጥቃቅን አረንጓዴ ቅጠሎች አፈሩን ጥሰው መውጣት ጀምረዋል። እነዚህ ደግሞ ሕይወታቸው ውስጥ በጣም አስቸጋሪ ምዕራፍ ላይ ናቸው። እንደ ኮንክሪት የጠነከረውን አፈር ጥሰው ብርሃን ለማግኘት እየታገሉ ነው። አባ ቶማስ አፈሩን ነኩት። አብዛኞቹ ዘሮች በዚህ ደረጃ ለምን እንደሚሞቱ ታውቃለህ? ምክንያቱም አፈሩን ጥሶ መውጣት ያላቸውን ጉልበት ሁሉ ስለሚጠይቅ ነው። ብዙዎቹ ብርሃኑ ጋር ለመድረስ ጥቂት ሲቀራቸው ተስፋ ይቆርጣሉ። ይሄ ላንተ የምታውቀው ነገር ይመስልሃል? ተስፋዬ ዝም አለ። ወደ ሶስተኛውና አራተኛው ቦታ ሲሄዱ አበቦቹ ገና ሊፈኩ ያሉባቸውና ሙሉ በሙሉ በውበት የደመቁትን አሳዩት። መዓዛቸው አካባቢውን ሞልቶታል። ተመልከት አሉት አባ ቶማስ። አራቱም ቦታዎች ላይ ያሉት ዘሮች አንድ ናቸው። አፈሩ አንድ ነው። ውሃውና አትክልተኛውም አንድ ነው። ልዩነቱ ጊዜና የእድገት ደረጃ ብቻ ነው። ይህ ባዶ የሚመስለው ቦታ አልከሸፈም፣ አልተጣለም፣ አልሞተም። ፈጣሪ እነዚህን ዘሮች አልረሳቸውም። ገና በማይታየው የእድገት ደረጃ ላይ ናቸው። ዛሬ አበቦችን ስላየሁ ውሃ ማጠጣቴን ካቆምኩ ዘሩ በእውነት ይሞታል። ነገር ግን ካመንኩ ውሃ ማጠጣቴን ከቀጠልኩ፣ ከታገስኩ እንደዛኛው ያምራል። አባ ቶማስ የተስፋዬን ትከሻ ያዙት። ልጄ 3 እውነቶችን ልንገርህ። ሁሉ ነገር ሲፈርስ የሚረዳህ የእውነተኛ እምነት ይሄ ነው። አንደኛ፣ እምነት ማለት ፈጣሪ መከራህን ወዲያው ያስወግድልሃል ብሎ ማመን አይደለም። እምነት ማለት ፈጣሪ በመከራ ውስጥ እንኳን እየሰራ መሆኑን ማመን ነው። አሁን ሕይወትህ እንደ መጀመሪያው ቦታ ባዶ ሊመስል ይችላል። ነገር ግን በሕመምህ ስር አዳዲስ ዘሮች እየበቀሉ ነው። ሁለተኛ፣ እምነት ማለት ያላየኸውን ዘር ማጠጣት ነው። በየቀኑ ጠዋት ውሃ ሳጠጣ ለሚያየኝ ሰው ሞኝ እመስላለሁ። ባዶ አፈር የማጠጣ ይመስለዋል። ግን እኔ አፈር አይደለም የማጠጣው፣ በጨለማ ውስጥ ትልቅ ሥራ እየሰሩ ያሉትን ዘሮችን እንጂ። ጸሎትህ አየር ላይ እየቀረ አይደለም፣ ለውጥ እያመጣ ነው፣ ገና ያላየኸውን ለውጥ። ሶስተኛ፣ ተስፋ ለመቁረጥ በምትቃረብበት ቅጽበት ብርሃኑ ጋር ለመድረስ ጥቂት እርምጃዎች ብቻ ቀርተው ሊሆን ይችላል። አባ ቶማስ ጥቂት ዘሮችን በተስፋዬ እጅ ላይ አኖሩ። ሂድና እነዚህን ትከላቸው፣ በየቀኑ አጠጣቸው፣ ምንም ባይታይም እንኳን። ፈጣሪን አበባ አሳየኝ ብለህ አትወትውተው፣ ይልቅ በውስጤ ለምትሠራው ሥራ አመሰግንሃለሁ በለው። ተስፋዬ ዘሮቹን በእጁ ጨምድዶ ያዛቸው። እንባው በፊቱ ላይ ይወርዳል። በዛች ምሽት ተስፋዬ የተለየ ጸሎት ጸለየ። ፈጣሪ ሆይ ምን እየሆነ እንደሆነ አይገባኝም፣ ግን ገና የማላየውን ሥራ በውስጤ እየሠራ እንደሆነ አምናለሁ አለ። በየቀኑ ጠዋት ተነስቶ ዘሮቹን ያጠጣል። አንዳንድ ቀን ተስፋ ይሰማዋል፣ አንዳንድ ቀን ደግሞ ባዶነት። ግን ማጠጣቱን አያቆሙም። ከ2 ሳምንት በኋላ አንዲት ትንሽ ፋብሪካ ውስጥ የሥራ ማስታወቂያ አየ። ከድሮ ሥራው ዝቅ ያለ ቢሆንም ግን ሞክር የሚል ስሜት መጣለት። አመለከተ፣ ተቀጠረ። ይህ ገና አፈሩን ጥሶ የወጣ አረንጓዴ ቅጠል ነበር። የባለቤቱ በሽታ ወዲያው አልጠፋም። ነገር ግን አንድ አስገራሚ ነገር ተፈጠረ። በሕመሟ ምክንያት ከበፊቱ በበለጠ ተቀራረቡ። ትናንሽ ደስታዎችን ማጣጣም ጀመሩ። እምነት ማለት ከጨለማ መሸሽ ሳይሆን በጨለማ ውስጥ መብሰል መሆኑን ተረዳ። ከ5 ወራት በኋላ ተስፋዬ ወደ ጓሮው ወጣ። ያ ባዶ የነበረው ቦታ ሙሉ በሙሉ በአበቦች ተሞልቷል። ተንበረከከ። አሁን ግን በሽንፈት ሳይሆን በምስጋና። ሁልጊዜም እዚህ ነበርክ፣ እኔ ማየት ባልችልም እንኳን እየሰራህ ነበር። ወዳጆቼ፣ እናንተም ጸሎታችሁ ያልተመለሰ የመሰላችሁ ጊዜ ካለ፣ ዘርዘርታችሁ ምንም ያልበቀለ ከመሰላችሁ፣ ፈጣሪ የታለ ብላችሁ ከጠየቃችሁ ይህንን አስታውሱ። ሕመማችሁ ፈጣሪ እንደሌለ ማሳያ አይደለም። ምናልባትም ጥልቅ እድገት እያደረጋችሁበት ያለ አፈር ሊሆን ይችላል።
እያንዳንዱ አትክልት ስፍራ በማይታየው ደረጃ ውስጥ ያልፋል። ውሃ ማጠጣታችሁን አታቁሙ። ጸልዩ፣ እመኑ። ምንም ባይታዩም እንኳን በጨለማ ውስጥ ትልቅ ነገር እየተሰራ ነው። አበቦቹ የሚፈኩበት ጊዜ ቅርብ ነው። ይህ ታሪክ ልባችሁን ነክቶ ከሆነ አሁኑኑ ለምትወዱት ሰው አጋሩት። ምን አይነት ደረጃ ላይ እንዳላችሁም በኮሜንት ንገሩኝ። ባዶ አፈር ደረጃ ወይስ አፈር ጥሶ የመውጣት ደረጃ ወይስ የመፍካት ደረጃ? ለተጨማሪ እንደዚህ አይነት ሕይወትን የሚቀይሩ ታሪኮች ቤተሰብ ካልሆናችሁ ሰብስክራይብ አድርጉ። በሚቀጥለው ሳምንት በሌላ ድንቅ ታሪክ እንገናኛለን። እስከዚያው ግን አስታውሱ፣ እምነት ማለት አበባውን አይቶ በዘሩ ማመን አይደለም። እምነት ማለት አፈሩን ብቻ እያዩ ማጣቱን መቀጠል ነው። ምክንያቱም ቅዱስ ሥራ ሁልጊዜም በጨለማ ውስጥ ይጀምራል። ተስፋ አትቁረጡ። አበባው ሊፈካ ጥቂት ብቻ ቀናት ቀርተውታል።